በአርማ በተና በፋኖ በመከላከያ አዩት በአምስቱ ማቅጣጫ የሚሞተው ግን ነው አማራ ነው። ፋኖ ሲሞትም ራሳችሁ አማራ ናችሁ። መከላከያ ሲሞትም በዛ ልክ አማራ ነው። ምርጥ አምሳ ሲሞትም አማራ ነው። ስሙን ነው የሰጠን ነው እንጂ የአማራ ብሔር ነው እየሞተ ያለው። እስከዛሬም በመለስ ሰዓትም የነበረው ይሄው ነው የነበረው። እሱ በዘመናዊ ባርነት ነው ሲገዛን የነበረው። ይሄኛው ደግሞ በባህላዊ ባርነት አደረገው በግልጽ ማለት ነው። የመጀመሪያው በዘር የሰከረ ነበር የነበረው። አሁን ደግሞ ሙሉ በሙሉ አስቡት ጅምላ ጭፍጨፋ እያደረገን ያለው። አሪያ ለዚህ ምንድነው ጉልበታችን? ብዙ ጉልበት እኮ አለን፣ መጸለይ እንችላለን። ጉልበት ያለው በጉልበቱ መርዳት ይችላል። አቅም የሌለው ደግሞ ከቤቱ ሆኖ በጸሎት መርዳት ይችላል። አሪያ ሁሉ ለማድረግ እንዴት አቃተን? እንሙት እስኪ ለዚህ መንግስት እስኪ እንሙት እስኪ አንገዛ፣ ይቅርብን። መልካም ሰርተንም ከሞት አንቀርም፣ ክፉ ሰርተንም ከሞት አንቀርም። እስኪ መልካም ሰርተን እስኪ እንሙት። ምንድነው የምትወት አባባል አለ። ጽድቅና ኩነኔም ቢኖርም ባይኖርም ከክፋት ደግነት ሳይሻል ቀርም ትላላችሁ። እናንተ ሆናችሁ የምትነግሩን ነው። እስኪ ያንን ነገር ተግባራዊ እናድርገው። ተግባራዊ የሚያደርገው አለ የለም። ስንመጣ ቤተክርስቲያን ግቢ እንኳን ስንመጣ ግቢውን የምናደርገው ወይ በዲካ የገፋኝን ሰው ወይም ደግሞ የባህር ዛፍ ጋማ በልቶታን ጤፌን ወይም ማሽላይን ብለን የምናስበውን ሰው ያንን ነው። ቅጥር ግቢውን የምናደርገው የዛ መሰባሰቢያ ነው የምናደርገው። ወአታን እስከምንሄድ እንኳን ራሱ አያስችለንም። ምክንያቱም የምናገኘው ሰውየውን ቤተክርስቲያን ላይ ነው። እዛ ቦታ ላይ ስለምናገኘው እንይዘዋለን። በዛ ቤተክርስቲያን ውስጥ ነው የሚባለውን እንኳን የሚነበበውን እንኳን ሰማ ተነቦ እስከሚያበቃ እንኳን ራሱ ነገሩ ቤት አሰምቷል። ምን እንደተባለ እኮ መጨረሻ ላይ እኮ ምን እንደተባለ ብንጠይቅ አንሰማውም፣ አልሰማንም። ያለው ከጭንቅላታችን ከልባችን ያለው ከሴላችን ተዋህዶ ያለው ነገሩና ራስ ወዳድነቱ ብቻ ነው። ብንዋደድና እኮ አብረን አንድ እጅና ጓንት ጭቃና ጨፈቃ ሆነን የህዝብ እኮ አንድ ብንሆን እኮ በምንም ታምር ምንም አንሆን። ልክ ባልኳችሁ ልክ ሚኒሻም ልክ እንደ አማራነቱ ቢጸና ፋኖን በዛ ልክ መከላከያን በዛ ልክ ምርጥ አምሳውን በዛ ልክ አንድ ብንሆን የአማራን ህዝብ ነክ የነበረው ማነክ ያለው ለጦርነት ሳንነሳ ገና ሰው ያቆማል። ገና ለጦርነት አንድ ሆነን ሳንነሳ ማለት አንድ ሆኖ የሚባል ቃል ከተሰማ ያቆማል። ምክንያቱም ስለሚያውቀው ነው። ያው ዛሬ ግን ልክ አይደለሁም ሌላ ሰው እንዲናገረው ነው የማደርገው። ስሜቴ ብዙም ጥሩ ስላልሆነ አንዳንድ ነገር ልበል ብዬ ነው እንጂ ዛሬ እኔ ልገባ አልፈለኩም ነበር። ታውቁታላችሁ እንዴት እየሆነ እያለ እንዳለ ማለት ነው። እስኪ አንገዛ እስኪ ለዚህ ለ6 ለግብረ ሰዶም ወንድ ለወንድ ይጋባ ሴት ለሴት ይጋባ ለሚል ለዚህ እስኪ አንገዛ እስኪ አስቡት እንዴት እየሆነ እንዳለ ነው። ምንድነው እያደረግን ያለ ነው? አሁን አውቀናል። ለዕለት ወዳችን መብላትና እንየው። አንድነት ማለት እንዴት ነው? እዛው በአካባቢህ በመንግስታዊ ቡድን ሊሆን ይችላል። ያው አንድ ለአምስት ያደራጀው ነው። አንድ ለአምስት ያደራጀን ነው ኳሽ ነው። ሆን ብሎ እኮ ነው። እኔን አንድ ስልጣን ይሰጠኛል፣ ያኛውን አንድ ስልጣን ይሰጠዋል። ከኔ በታይ ያሉት በእኔ እንዳይመጡ እኛው በእኛ ህዝብ የተተራመሰ እንድንኖር አንድ ለአምስት ያላደራጀን ነው። ልማት እያለው ዋሽቶ ነው፣ ውሸት ነው። ምንም ልማት የሚባል ነገር የለም። እስኪ አማራ ክልል ውስጥ ምን አይነት በጀት አለ? ምን አይነት እንትን አለ? ምን አይነት ካምፓኒ አለ? ምን አይነት ፋብሪካ አለ? እስኪ ንገሩኝ። አዩትኝ እስኪ ወጣቱ እስኪ ይኸው የምትማሩ ወጣቶች እስኪ ይሁት ሂስትሪ በአግባቡ የሚያስተምራችሁ መምህር አለ? እስኪ ሂስትሪን በአግባቡ ተምሬያለሁ የሚል ካለ እስኪ ለሀገሩ ለአባት ለእናቱ እስኪ ላልተማሩት ማለት ነው ሳይማሩ ላስተማሩት እስኪ ያስረዳቸው። አታስረዷቸውማ። ለምን? የራሳችሁን ከርሳችሁን ብቻ ነው የሚሞሉት። የተማራችሁ ማለት ነው። እስኪ የኛ ታሪካችን እንዲህ ነበረ፣ መጽሐፍ ላይ የሚያገኘው እንደዚህ ነበር ሲብላችሁ አስተምሩት። እስኪ ያን ወለ ያውልትን እንኳን እንዲህ አድርጎ የያዘውን እስኪ እንደው ያንን እንኳን አስተምሯቸው። እዚህ ሁሉ ያለው ወጣት ያልተማረው እኛ ነን። ያልተማርኩት እኔ ነኝ። አይሁት እንዲህ አድርጎ የያዘው ሐውልት የማንን ነው? የሚኒሊክ ጡት ይቆርጥ ነበር ብሎ መለስ 25 ሚሊዮን ብር ኢትዮጵያን በሚያስተዳድርበት ሰዓት እሱ ግን 25 ሚሊዮን ብር ከፍሎ ብሔርን ከብሔር የሚያጋጭ ሐውልት ሰርቷል። ብሔርን ከብሔር ማለት ነው። የኦሮሞ ወጣት የኦሮሞ ህፃን ልጅ በዛ መንገድ ላይ ሲያልፍ ሐውልቱ እንዲህ አድርጎ ያየዋል። አባቴ ምንድነው ብሎ ቢጠይቀው ምንድነው የሚለው? አይ የአማራ ነገስታቶች የኦሮሞን ጡት ይቆርጡ ነበር፣ የኦሮሞን እናቶች እንደዚህ ያደርጉ ጨፈጭፉ ነበር ብሎ ነው የሚያስተምረው። ያን ግን ተቃራኒ ነው፣ ውሸት ነው። እውነትም የሚኒሊክ ጡት ቆርጦ ነው። እስኪ እንደው በእድሜ ገፋ ያደርጋችሁ። አንዳንድ የሂስትሪን ደግሞ ትምህርት ብቻም ሳይሆን በእድሜ ገፋ ያደረገና በስቃዩ ያሳለፈ ያውቀዋን ታሪክ እስኪ ይሄን ነገር የሚያደርጋለ አይሁት አሁን የሚመራን ነው በብሔር የሰከረ በደም የሰከረ የ66 ግብር የሚከፍል ግብር ማለት ደም ነው፣ የኛ ደም ነው። መንግስት የሚከፍለው ግብር የኛን ደም ነው። የኛ ደም ካልፈሰሰ ደግሞ ሰይጣናዊ አመራር አይቆምም። የኛ ደም ሲፈስ ነው ሰይጣኑ የሚበጅ። ለሰይጣን ብጁ የምንሆነው እኛ ደም ሲፋሰስ፣ እኛው በእኛ ስንጣላ፣ ወንድም ከወንድሙ ስንጋጭ አይሁት ፈግፍጎ እየተዋጋ ያለውን እንደው እንዳጋጣሚ በቃ ጠንከር ያለው ውጊያ አጋጠመን አካባቢ ሙቶ ስናገኘው ግን አማራ ነው።